ቀድሞ የቼልሲ ኮከብ ዲዲየር ድሮግባ ከአፍሪካ የምንጊዜም ምርጥ ተጫዋቾች መካከል አንዱ የሆነው የቀድሞ የቼልሲ ኮከብ ዲዲየር ድሮግባ የተወለደው በፈረንጆቹ 1978 በኮት ዲቮር አቢጃን ነው። ከአብዛኞቹ ስኬታማ ተጫዋቾች በተቃራኒ ፕሮፌሽናል እግር ኳስን ዘግየት ብሎ የጀመረው አይቮሪያኑ ዲዲየር ድሮግባ በ21 ዓመቱ ነበር ለፈረንሳዩ የሁለተኛ ሊግ ክለብ ሌ ማንስ የመጀመሪያ ጨዋታውን ያደረገው። በ2003 ወደ ሌላኛው የፈረንሳይ ክለብ ኦሎምፒክ ማርሴይ ዝውውሩን ያደረገ ሲሆን በውድድር ዓመቱ 19 ግቦችን በማስቆጠር የሊግ 1 ሶስተኛው ከፍተኛ ግብ አስቆጣሪ በመሆን አጠናቋል። በ2004 ወደ ፕሪሚየር ሊግ በመምጣት የምዕራብ ለንደኑን ክለብ ቼልሲ የተቀላቀለበት 24 ሚሊዮን ፓውንድ የዝውውር ዋጋ ወዱ ኮት ዲቮራዊ እንዲሆን አስችሎት ነበር። ቼልሲን በተቀላቀለበት ዓመት ቡድኑ ከ50 ዓመታት በኋላ የሊጉን ዋንጫ እንዲያሸንፍ ከፍተኛ አስተዋጽኦ የነበረው ሲሆን በቀጣይ የውድድር ዓመትም በተመሳሳይ ሰማያዊዎቹ የፕሪሚየር ሊጉን ዋንጫ ሲያሳኩ የክለቡ ቁልፍ ተጫዋች ነበር። በፕሪሚየር ሊግ 100 ግቦችን ያስቆጠረ ቀዳሚው አፍሪካዊ ተጫዋች መሆን የቻለበትን ግብ ያስቆጠረው ደግሞ በ2011 በ12 የውድድር ዓመት ነበር። በዚያው ዓመት በአውሮፓ ሻምፒዮንስ ሊግ ቼልሲ ባየርን ሙኒክን በመለያ ምት በማሸነፍ ዋንጫውን ከፍ ሲያደርግ ያቻነተውን ግብ እንዲሁም የማሸነፊያ መለያ ምቷን በማስቆጠር የምሽቱ ጀግና እንደነበርም አይዘነጋም። በአስገራሚ ሩጫዎቹ በአየር ላይ ኳስ ብቃቱና በጉልበተኛነቱ የሚታወቀው ድሮግባ የአፍሪካ የዓመቱ ምርጥ ተጫዋች ሽልማትን በ2006 እና 2009 አሸንፏል። የቼልሲ የምንጊዜም አራተኛ ከፍተኛ ግብ አስቆጣሪ ሲሆን አብዛኞቹ ስኬታማ ዓመታት ባሳለፈበት ስታንፎርድ ብሪጅ ከእንግሊዛውያን ተጫዋቾች ውጪ ለክለቡ ከፍተኛ ግብ ያስቆጠረ ቀዳሚው ተጫዋች ነው። ከቼልሲ በተጨማሪ ለቱርኩ ጋላታሳራይ፣ ከቻይናው ሻንጋይ ሽንዋ፣ ለካናዳው ሞንትሪያል ኢምፓክት እንዲሁም ለአሜሪካው ፉኒክስ ራይዚንግ ተጫውቶ አሳልፏል። በ2002 ለሀገሩ ኮት ዲቮር መጫወት የጀመረው ዲዲየር ድሮግባ በ105 ጨዋታዎች 65 ግቦችን ከመረብ በማሳረፍ የብሔራዊ ቡድኑ የምንጊዜም ከፍተኛ ግብ አስቆጣሪ ነው። በዚህም ለሀገሩ ኮት ዲቮር ያስቆጠራቸውን 65 ግቦች ጨምሮ በአጠቃላይ የፕሮፌሽናል እግር ኳስ ሕይወቱ 367 ግቦችን ማስቆጠር ችሏል። እንዲሁም ለብሔራዊ ቡድናቸው ብዙ ግቦችን ካስቆጠሩ አፍሪካውያን ተጫዋቾች መካከል አራተኛው ከፍተኛ ግብ አስቆጣሪ ሲሆን በ21ኛው ክፍለ ዘመን ደግሞ ቀዳሚው ነው። ጀርመን ባሰናዳችው የ2006 ዓለም ዋንጫ ለመጀመሪያ ጊዜ ተሳትፎን ስታደርግ ሀገሩን በአምበልነት የመራው ድሮግባ በ2006 እና 2012 የአፍሪካ ዋንጫ የፍጻሜ ተፋላሚ መሆን ችሏል። ምንም እንኳን ኮት ዲቮር በሁለቱም የፍጻሜ ጨዋታዎች በመለያ ምት ብትሸነፍም። ድሮግባ በ2010 የደቡብ አፍሪካ እንዲሁም በ2014 የብራዚል ዓለም ዋንጫዎች ኮት ዲቮርን በአምበልነት መርተዋል። በ2006 ኮት ዲቮር ሱዳንን በማሸነፍ የዓለም ዋንጫ ተሳትፎዋን ባረጋገጠችበት ወቅት ድሮግባ ካሜራ ፊት በመቅረብ በወቅቱ በሀገሩ ኮት ዲቮር ከፍተኛ ግጭት ውስጥ ለነበሩ ተፋላሚ ኃይሎች የሰላም ጥሪ ያቀረበበት አጋጣሚ ልዩ መለያው ተደርጎ ይነሳል። በጊዜው በሃይማኖት እንዲሁም በፖለቲካ ልዩነት ተቧድነው አደገኛ ግጭት ውስጥ የነበሩ ኃይሎች የእግር ኳሱ ንጉሥ ውድ ልጃቸው ያደረገላቸውን የሰላም ጥሪ ተቀብለው እርቅ ማውረዳቸው ይታወሳል። የዝሆኖቹ አምበል ተናገረ ሀገሩም ጥሪውን ሰምታ አስከፊው የእርስ በርስ ግጭት አብቅቶ ድሮግባም ሀገሩም አሸናፊ ሆነዋል። በስፖርቱ የነበረው